አለና አልጠፋንም አልወደቅንም እኛ በቀንም በሌሊት ልዑል ስላልተኛ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የንግስ በዓል በቅድስት ሥላሴ ገዳም ብሉፎንቴን ደቡብ አፍሪካ። እንኳን ለሐምሌ ሥላሴ በሰላም አደረሳችሁ እያለ ታላቁ ገዳማችን የፊታችን እሁድ ሐምሌ 12 2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር 19 ጁላይ 2026 በታላቁ ገዳማችን የአህጉረ ስብከታችን ሊቀ ጳጳስ አቡነ ሄኖክ እንዲሁም የአህጉረ ስብከታችን ዋና ሥራ አስኪያጅ ሊቀ ሕሩያን ዮሐንስ ቀኖ እንዲሁም ሊቃውንተ ቤተ ክርስቲያን በተገኙበት በታላቅ ድምቀት ሲከበር ይውላል። ይህ ታላቅ በዓል ልዩ የሚያደርገው የመጣብንን ፈተና እግዚአብሔር ሳያንቀላፋ ሳይተኛ ጠብቆን ስላሳለፈልን በኅብረት ሆነን የምናመሰግነው የተለየ ቀን ሆኖ ይከበራል። ስለዚህ እርሶና ቤተሰቦ እንዲሁም ወዳጅ ዘመድ ላልሰማ በማሰማት የፊታችን ሐምሌ 12 ወይንም ጁላይ 19 በታላቁ ገዳም ከዋዜማው ከቅዳሜ ጀምሮ በሚደረገው ታላቅ መንፈሳዊ ፕሮግራም ላይ ተገኝተው የበዓሉ ተካፋይ እንዲሆኑ ታላቁ ገዳም ጥሪውን ያስተላልፋል። በእውነቱ እጅግ የምንወዳቸው መላካርያም አባ ኃይለ ማርያም መላከ መዊ አባ መንግሥተ አብ ርዕሰ ሊቃውንት መምህር ቀሲስ ሰሎሞን ሹምዬ በተገኙበት በልዩ ድምቀት ሲከብር ይውላል። ስለዚህ ይህንን ተአምር ከጉድ ያወጣንን አምላክ ከሚያስፈራው ወጀብ ማዕበል ያሳለፈንን እግዚአብሔርን የምናመሰግንበት ልዩ ቀን ነውና ሁላችሁም በመላው ሳውዝ አፍሪካ የምትገኙ ሕዝበ ክርስቲያን በቦታው ተገኝታችሁ ለእግዚአብሔር ምስጋና ታቀርቡ ዘንድ በድጋሚ ገዳማችን ጥሪውን ያስተላልፋል። ይምጡና ይባረኩ፣ አትርፈው ይመለሱበታል። ወስብሐት ለእግዚአብሔር ወወላዲቱ ለድንግል ወለመስቀሉ ክብር። ሁላችንንም የዕለቱ ቀን ሰዎች ይበለን። አሜን። የጠፋሉ ሲሉን ባሰት ትንቢታቸው በእግዚአብሔር አሰራር ቂም ልባቸው አበዛና ሰፋን በመልካም ፈቃዱ አየመረመርም የጌታ መንገዱ አየመረመርም